shipping route in the Middle East is under. The regime will not be defeated. Those words backed up today with retaliatory strikes. በርካታ አስርት ዓመታት ቀዝቃዛ ሆኖ የቆየው የመካከለኛው ምስራቅ ፍጥጫ ዛሬ ወደ ግልጽና ቀጥተኛ ጦርነት ተሸጋግሯል። ይህ ዶክመንተሪ የሚያሳየው የታሪክን መለወጥ ብቻ አይደለም፣ የሰው ልጅ ለዘመናት የገነባው ዲፕሎማሲ እንዴት በባሩድ ጭስ እንደተዋጠ ጭምር ነው። ትላንት በሊባኖስ ተራሮች እና በጋዛ ጠባብ ጎዳናዎች የተጀመረው እሳት ዛሬ የኢራንን ደረቅ በረሃዎች እና የእስራኤልን ዘመናዊ ከተሞች እያዳረሰ ነው። አሜሪካ ከባህር ማዶ ሆና የምታቀጣጥለው ወይስ የምታጠፋው እሳት? መልሱ ዛሬ በሚታየው አስፈሪ እውነታ ውስጥ ይገኛል። ኢራን ለዓመታት ስትራቴጂካዊ ትዕግስት የሚለውን መርህ ስታራምድ ቆይታለች። ነገር ግን ዛሬ ላይ ይህ መርህ በይፋ ተከበረ። ኢራን የራሷን ሉዓላዊነት ለማስከበር በሚል በቀጥታ ከገዛ ምድሯ ሚሳኤሎችን መተኮስ ጀምራለች። ጥቃቱ በእስራኤል ላይ ብቻ የተገደበ አይደለም። ኢራን በቀጠናው ያሉ የአሜሪካ የጦር ሰፈሮችን እንደ ቀጥተኛ ኢላማ ወስዳቸዋለች። በኳታር፣ በባህሬን፣ ሳውዲ አረቢያ እና ዩናይትድ አረብ ኤሚሬት የአሜሪካ ወታደራዊ እንቅስቃሴዎች በኢራን ድሮኖች እይታ ስር ወድቀዋል። ኢራን የምትከተለው አዲሱ መርህ መመከት ሳይሆን ማጥቃት የሚል ነው። ይህ ደግሞ ለዓመታት በውክልና ፕሮክሲ ሲካሄድ የነበረውን ጦርነት ወደፊት ለፊት መጋጠሚያ ቀይሯል። ጦርነቱ በባሩድና በሚሳኤል ብቻ የተገደበ አይደለም። ከሚታየው ውጊያ በስተጀርባ ታይቶ የማይታወቅ የሳይበር ጦርነት ቀጠናውን እያናወጠ ኢራንንና እስራኤል የእርስ በርስ የዲጂታል መሠረተ ልማት ጥቃቶች አጠናክረዋል። የቴህራን የሳይበር ክንፎች በአሜሪካ የፋይናንስ ተቋማት በቀጠናዊ ነዳጅ ማጣሪያዎች ላይ ጥቃት ሲሰነዝሩ፣ በምላሹ እስራኤል የኢራንን የኒኩለር ማበልጸጊያና የኤሌክትሪክ መረቦች በቫይረስ አሽመድምዳለች። ይህ ዝምተኛው ግንባር ዘ ሳይለንት ፍሮንት በሚሊዮን የሚቆጠሩ ሰላማዊ ሰዎችን የዕለት ተዕለት ኑሮ እያመሰቃቀለ ነው። ከፖለቲካዊ ጀርባ ያለው ስሜታዊ ሰንሰለት ደግሞ ይበልጥ አደገኛ ነው። ጦርነቱ ወደ ቅዱስ ጦርነት ሆሊ ዋር ትርክት እየተቀየረ ነው። በየመን ያሉ የሁቲ ታጣቂዎች፣ በሊባኖስ ያሉ የሂዝቦላ እና በኢራቅ ያሉ የሺዓ ሚሊሻዎች ይህንን ፍልሚያ እንደ ሃይማኖታዊ ግዴታ ወስደውታል። በተቃራኒው በእስራኤልና በአሜሪካ ያሉ ወግ አጥባቂ ኃይሎች ጦርነቱ የስልጣኔ ፍልሚያ አድርገውታል። ይህ የአይዲዮሎጂ ግጭት በሀገራት መካከል ብቻ ሳይሆን በሀገራት ውስጥ ማህበረሰቦች መሃል መጠራጠርንና ጥላቻን ዘፍቷል። ዛሬ ላይ ሆነን ስናየው የጦር መሳሪያውን ማስቆም ቢቻል እንኳን የፈሰሰውን የጥላቻ መርዝ ለማከም ትውልድ የሚፈጅ ይመስላል። አሜሪካ በዚህ ጦርነት ውስጥ ያላት ድርሻ ከድጋፍ ሰጪነት ወደ ቀጥተኛ ተሳታፊነት ተቀይሯል። የዋሽንግተን ግብ የኢራንን ክንፎች መቁረጥ ቢሆንም ይህ እርምጃ ግን ያልታሰበ ውጤት አምጥቷል። ኢራን ይበልጥ ወደ ሩሲያና ቻይና በመጠጋት አዲስ የኃይል ሚዛን ፈጥራለች። ጦርነቱ አሁን የመካከለኛው ምስራቅ ብቻ አይደለም፣ የምስራቅና የምዕራቡ ዓለም የበላይነት ትግል እንጂ። የዮርዳኖስ ሰማይ የሚሳኤሎች መተላለፊያ ሆኗል። ሳውዲ አረቢያ ለዓመታት የገነባቸው ኢኮኖሚ ህልም በጦርነት ስጋት እየተናወጠ ነው። ኢራን ከጎኗ አርጋ የምታስተባበራቸው ታጣቂዎች በየሀገሪቱ ውስጥ አመፅ እንዲነሳ እየቀሰቀሱ ነው። ዓለም አቀፍ ንግድ ቆሟል። የባህር መስመር ተዘግቷል። የመካከለኛው ምስራቅ ሀገራት ምርጫ ወይ ከአሜሪካ ጋር መቆም ወይም የኢራንን ቁጣ መበቀል፣ ይህ መሀል ላይ መሆን የማይቻልበት ታሪክ ምዕራፍ ነው። ዛሬ ላይ ጦርነቱ እየሰፋ እንጂ እየበረደ አይደለም። የኢራንን እርምጃዎች፣ የእስራኤል ምላሽ እና የአሜሪካ ጣልቃ ገብነት ዓለምን ወደ ሶስተኛው የዓለም ጦርነት ደጃፍ አድርሰዋታል። ታሪክ ራሱን ይደግማል ይባላል። ነገር ግን ዛሬ እየታየ ያለው የጥፋት መጠን ከዚህ ቀደም ከነበረው ይለያል። መካከለኛው ምስራቅ የገደል አፋፍ ላይ ነው። የሀያላኑ ፍልሚያ ማብቂያ ይታወቅ። ነገር ግን አንድ እውነት ግልጽ ነው። በዚህ ጦርነት ውስጥ አሸናፊ የለም። ተሸናፊው ግን ሰላምና የሰው ልጅ ስልጣኔ ነው። ሰላም ለህዝባችን፣ ሰላም ለዓለማችን።